ሰላም እንዴት ናችሁ? በዓለም ዙሪያ የምትገኙ እኔ ቢታንያ ዘለቀ ባላለኝ ብዙዎቻችሁ ታቁኛላችሁ። በተለያየ ሶሻል ሚዲያ ላይ እንደምታቁኝ ሙሉ እምነቴ ነው። አሁን ደግሞ በራሴ ሾው መጥቻለሁ። የመጣሁበት ትልቁ ምክንያት እንደኔ ከዚህም በፊት እኔ የነበርኩበትን ሁኔታ ታስታውሳላችሁ ብዬ አስባለሁ። አሁን ላይ የመጣሁበት ትልቁ ዓላማ ትላንትና እኔ ያሳለፍኩትን ጎዳና ትላንትና እኔ ያሳለፍኩትን ህይወት እያሳለፉ ላሉ እህቶች ህፃናት ልጆቹን ይዞ በየብርዱ እየተቸገሩ ላሉ ሰዎች ድጋፍ በማድረግና ከዛ ባለፈ ደግሞ ታሪክ ያላቸው ሰዎችን በማቅረብ ወደ እናንተ መጥቻለሁኝ። በዚህ ሾው ላይ ሀሳብ ያላችሁ በነፃነት ኢንተርቪው መደረግ የምትፈልጉ ሰዎች፣ ታሪክ ያላችሁ፣ ለወንጌል ዋጋ የከፈላችሁ፣ የትኛውም እምነት ተቋማት ውስጥ የምትገኙ ሰዎች በነፃነት መታችሁ በዚህ ሾው ሀሳባችሁን በነፃነት መናገር ትችላላችሁ። ከዛ ባለፈ ደግሞ ይሄ ሾው ትልቁ ዓላማ ምንድነው? የተጎዱ ሰዎች የወደቁ ሰዎችን በማገዝ አስቤ ነው የተነሳሁትና ድጋፍ ማድረግ የምትፈልጉ ሰዎች ይሄን ፕሮግራም እናንተ እንድታግዙኝ ጥሪ ያደርጋለሁኝ። በሀሳባችሁ እንደገና ማቴሪያል ያላችሁ ሰዎች በሙያችሁ በተለያየ ነገር በጸሎት በገንዘባችሁ አግዙኝ እላለሁኝ። እኔ ማግኘት የምትፈልጉ አድሬስን አስቀምጥላችኋለሁኝ። ስለምታግዙኝ መልካም ፍቅራችሁን ስለምታሳዩኝ ከወዲሁ አመሰግናለሁኝ። ሁላችሁም ሰብስክራይብ እያደረጋችሁ ተደራሽ እንዲሆን አድርጉ። ይህ ስለምታደርጉ አመሰግናለሁኝ። ተባረኩ። ሃይ ሰላም እንዴት ናችሁ? የቢታንያ ሾው ቤተሰብ ይሄን ቪዲዮ ሰብስክራይብ በማድረግ ተባበሩ። እወዳችኋለሁ።